ማይሆን ማንነት እያሳየች ያለችው ልትሸውድህ እየሞከረች ነው። እንደ ድሮ ልገፋክ ብዙ ነገር ልታደርግክ በቃ የግልቅ አንተ ሁሌ በዛ በየዋህነት እንደዚህ አይነት ፊት ነው እያየሁባት ያለው። አብርሃም ልገር አይደል ቀንታ ነው ይኸውልህ ከኤርሜላ ጋር ስለሆን ቀንታ ነው። አሰማኝም ቅድም ሌላ ሰው ነበረች ሩታ። ማንነታችሁንም እንደዚህ በፊት ለፊትማ ማሳየት የለባችሁም። ያንቺ ነው እንጂ ያንቺ ሁለት አይነት ሰው ሆንሽ። እውነት ማንም ሰው የሚፈርደው ነው ይሄ። የእሱ ትዳር እንዲመለስ አትፈልግም በዚህ ልክ እንዴ? ከአንቺ እንዲያስመሰልሽ እንዲቀጥል አልፈልግም። አይደለም ዝም በለው አቤል። ከእሷ ጋር ማውራት ረጅም ሰዓት ማንነት እንዳለ እኔ ልጅ መጥቶ ነው እንጂ የሚፈዘው ነገር ነው። ግርም ያለኝ ነገር ማንነትን ማወቅ ራሱ እንዴት ግራ ይግባው። ማኔ ይወቅሽ ችግር የለም መጥፎ ሰው ነኝ ለእሱ ምንም አላስብ ሰው ነኝ። ግን አንቺ ጥሩ ሰው ነኝ። አቤል አንደማመጥ ስማኝ ይኸውልህ ካብሽ ምን እንደተፈጠረ ታውቃለህ? አሁን እሷ እንደዚህ የምትሆንብህ ምክንያት እኔ ላስረዳ ተረጋግቼ ማለት ነው። ልክ እንደተማረ ሰው ስነ ስርዓት ባለው መልኩ እኔ አንተን እንደማከብርክ በስትክክል ማለት ነው። ምን አሰበች መሰለህ? አሁን ልክ አንተ ልክ ከዚህ ደቂቃ ውስጥ ከደቂቃው በፊት አንተ እንደማትፈልግ እንደማትወድ አስረግጣ ለአንተ ምንም ክብር እንደሌላት እያሳየችን ነበረ። ልክ አሁን በዚህ ደቂቃ ውስጥ ስትመጣ ለእኔ የሆነ ነገር ለማሳየት ይሁን የሆነ ነገር ለማንጸባረቅ ሊሆን እንደዚህ አይነት ነገር ነው እያሳየችን። ስለዚህ እንዳትሞኝ እሺ። የምሬን ነው ምልክ በቃ እስከዛሬ ተሞኝ ነው ይበቃሃል። እስከዛሬ ስለያዝሹና እንዲህ ተቅለስለሽ ስላወራሹ ምንም ሊፈጠር አይችልም። ምንም ቢሆን ሚስቱ የልጁ እናት ነኝ። ገባሽ? ስለኔ ክፉነት ስታወራ ታዲያ ሚስቱና የልጁ እናት መሆንሽ እኮ ዛሬ አይደለም የሚታይሽ የሚገባው። እንደዚህ ስለሰማሽ ብዙ የልብ ባይሰማሽ ጥሩ ነው። አሁን ምርጫህን ትነግራታለህ ወይስ ትቆያለህ? ምን አድርግ ነው በጣም ግልጽ አማርኛ ምርጫህን ትነግራታለህ ወይስ ትቆያለህ? ምንድን ነው የምመርጠው? እንዴ እኔ የሆነ እቃ ይዘሽ መተሽ ኖ አይደለም። እሷ የልብ እኔ እኮ አውቃለሁ ነገሮችን ምን ያክል እንደሆነ። ግን እሷ በቃ በዚህ ልክ የልብ ከተሰማት እኔ ለምንድን ነው እንደዚህ አይነት ምን እያልሽኝ ያለሽ ሩታ? እንዴ የሆነ እቃ ይዘሽ መተሽ ይሄን ምረጥ የምትይ እኮ ነው የምትመስዪው። እንዴ ምን እየቀለዳችሁብኝ ነው ያላችሁ? በእኔ ህይወት ላይ እየቀለዳችሁ ነው ያላችሁ? እኔ አልቀለድኩኝም። እንዴ ትሰሚኛለሽ? ሁለታችሁንም አልፈልግም። አንቺንም አልፈልግም፣ አንቺንም አልፈልግም። አሁን እንደዛ አይደለም። ቆይ ስማኝ፣ ሁለታችሁንም አልፈልግም። ብቻዬን ነው። ቆይ ስማኝ፣ ቆይ አንዴ ስማኝ። የት ነህ?